እንዴት ናችሁ የዩቲዩብ ተከታታዮቻችን? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው እንግዲህ በተለያየ ጊዜ አንዳንድ ነገሮችን እናቀርብ ነበር። አሁን ግን በተለያዩ ምክንያቶች ጠፍተናል። ከዚህ በኋላ ግን ላለመጥፋት እንሞክራለን። ዛሬ የምናየው የተለያዩ አባቶቻችን ስለእመቤታችን ስንሳ እንዴት መግባት እንዳለብን እና ጸሎት ስናደርግ ሐሳባችን ለምን ይሰረቃል በሚለው ዙሪያ ያስተማሩትን ትምህርት በቅደም ተከተል አስደምጣችኋለሁ። እንግዲህ እንደተለመደው ፕሮግራሙን ከወደዳችሁት ሰብስክራይብ፣ ላይክ እና ኮሜንት ሼር ማድረጋችሁን አትርሱ። አሁን ወደ ቪዲዮ እንሄዳለን። በመጀመሪያ የምናየው ቪዲዮ አባ ገብረ ኪዳን ስለ እመቤታችን የተናገሩትን ድንቅ የሆነ ትምህርት ተከታትለን እንመለሳለን። አሁን ወደ ቪዲዮ እመቤት የማርያም ሆይ የማህፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማህፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? እመብርሃን እንዲሁ አንተ ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመብርሃን ማለት ምንድን ነው የሚቸግር? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው ያው ወንጌል። እንዴት እመብርሃን አትላትም? ምቀኝነት እኮ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አልላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ከትምህርቱ ያው ብዙ ነገር እንደተማራችሁ እርግጠኛ ነኝ። ስለ እመቤታችን ድንቅ በሆነ አገላለጽ ገልጸውታል። አሁን ደግሞ ወደ ትልቁ አባታችን ወደ ሆኑት አባት እንሄዳለን። እኛ አባት ስለ ንስሐ አገባብ ነው የሚያስተምሩ። ንስሐ በተለያየ መልኩ መግባት አለብን። ምክንያቱም አንዳንዶቻችን ንስሐ አባቶቻችን ጋር ስንሄድ ንስሐችንን መናገር እንፈራለን። ስለዚህ ለዛ ደግሞ አማራጭ ይሆናል ያሉትን በሚገባ ነግረውናል። እስቲ እኚህን አባት ደግሞ አዳምጠን እንመለስ። 4 ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣትን መቀበል። 2 በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስም ስወጣ ስገባ የምታቃጥለኝ ቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት። ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሺ ሞቶ ታገኘዋለች። ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድው ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድው መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። እና አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤትም እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተታ? ምን ይሰራል ይሁሉ መቀባጠር? ሰውየው ፍርድ ቤት ሄደው ለምን ገደልከው? ያለታ ጫትን በላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለውን ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። 3ኛ የምትወዱት ባልንጀራ ወይስ ባላጋራ ነው? 8ኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ
ወይም ጓደኛዬ ነው የሚባለው። ጓደኛ አይደለም፣ ጓደኛ። ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ እርጎ ወይ እና ወይዘሮ ስንዱንን ከኔለሽ የቀመሙት ድቁሱ ሚጥሚጣው ኧረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምህሬ ገሌ ናቸው፣ ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ። ገና አንድ ነገር የጓዴ ትላንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ሆነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ ኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ያቸው ቅጣት ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትህን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርተ ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለነፍስ አባት ወስደህ ስጣቸው፣ ይህንን እንድትፈጽም ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ፣ የተሰጠኝ ቅጣት ነበብ ያደረገው ይኸውና፣ አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ ተመለከታችሁት፣ እንዳዳመጣችሁት እኛ አባት በሚገባ በስፋት የንስሐ እንዴት መግባት እንዳለብን በሰፊው ያስረድተውናል። እንግዲህ እኛም ይህንን ነገር ተራርተን ንስሐችንን በዚህ መልኩ መግባት እንዳለብን ነው። ለአባታችን ረጅም እድሜን ይስጥልን። ሌላው አባ ገብረ ኪዳን አሁንም በድጋሜ የተናገሩት ነገር አለ። ለጸሎት ስንቆም ለምን ሀሳባችን ይበታተናል የሚለውን ነው። መቼም ያው ሁሉም ሰው ይሄ ነገር ይገጥመዋል። ስለዚህ ለዚህ ደግሞ የሚገባውን ትምህርት ማን ፊት እንደቆምን ማሰብ እንዳለብን በስፋት አስተምረውናል። እንግዲህ ለአባታችን ረጅም እድሜን ከጤና ጋር ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። ይህንን ትምህርት ደግሞ በድጋሜ ተከታትለን እንመለሳለን። ጸሎት ስጸልይ ሀሳቤ ይበታተናል ይላል። ብዙ ሰው ጥያቄ ይጠይቃል። የሁሉም ሰው ነው። መልሱ ምንድን ነው? በእግዚአብሔር ፊት እንደቆምክ አስብ። እስኪ በሉ። አሁን በፖሊስ ፊት ብትቆሙ የምታስቡት ስለምኑ ነው? ስለ ፖሊስ ነው። እናትህ ትዝ አትልህም። ትናንት የበላው ቁርስ ትዝ አይልህም። ወደፊት ምሳ ምን እንደምትበላ ትዝ አይልህም። የምታስበው ፖሊሱን ብቻ ነው። ፖሊሱ እንዲህ ሲል ምን ሊያወጣ ነው፣ እንዲህ ሲል ተጨማሪ ሊጠራ ነው እያል ያን ነው የምናስበው። ጸሎት ላይ ስንሆን ልባችን የሚባክነው ለምንድነው? እግዚአብሔር ፊት እንዳለ ስለማናስበው። እግዚአብሔር ፊት ለፊቱ ነው። ጸሎቱም ራሱ እኮ የሚሰለችን ለዚያ ነው። ታውቃላችሁ?
የሚሰለችን ህግ ይሆንብናል ጸሎቱ ብድግ ብሎ እንግዲህ ደግሞ ዳዊት አልደገምኩም ብለን ስናስበው ረጅም ተራራ ሆኖ ቁጭ ይላል። በቃ ማይዘ ራስ ዳሸን ይሆናል። በቃ ችግር እንላለን። ለምንድን ነው እንደዚያ የምናደርገው ስትሉኝ እግዚአብሔርን ያህል ንጉሥ ሊያወጋን ቀጠሮ እንዳያዘልን ስለምንረሳል። እግዚአብሔርን ያህል ንጉሥ እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ ትልቅ የተከበረ ሰው ቀጠሮ ቢይዝላችሁ 5 ደቂቃ እንኳን ብታረፍዱ አይጸጽታችሁም? ያ የተከበረ ሰው አውርቶን ሲጨርስ የሚሰማን ደስታስ ምንድን ነው? ስንጸልይ እግዚአብሔር ነው እኮ የምናነጋግረው። ደግሞ ቆዩ አንባልም። አሁን ለምሳሌ ይህን ሰው እየፈልጌ በሄድ ወይም የሰውዬ እኔን ፈልጌ ቢመጣ ከአንድ ሰው ጋር እያወራሁ ከሆነ እነሱ ማውራት ስለማልችል ወይ በኋላ እለዋለሁ ወይ ሳምንት እለዋለሁ ማለት ነው። እግዚአብሔር ግን ሁላችንም በአንድ ጊዜ ያነጋግረናል። ይሄ እድለኛነት እኮ ነው። እግዚአብሔር ሁላችንም ደግሞ አይንቅም እኮ የት እንደመጣንም አይጠይቅም። ማን እንደሆንም ደግሞ ዝም ብሎ በየደረጃችን ይሰማል። ጊዜ አይወስንብንም። የሰማይና የምድር ንጉሥ ሚካኤል ገብርኤልን በሰማበት ጆሮዎቹ የእኛን በኃጢአት የላሻ አንደበት ሊሰማ ጊዜ ሲይዝልን እንዴት ያለ ድንቅ ነው! ያንን ነው ማሰብ ማለት። ስለዚህ በዚህ የፍቅር ንጉሥና አባት ፊት እንደቆምን ካሰብ ጸሎት ሕግ መሆኑ ይቀርና ፍቅር መሆን ይጀምራል። ያን ጊዜ የሚሰለቸን ነገር በሙሉ ይለቀንና ንቃት ይይዘናል። ደስ ብሎን እናደርገዋለን ማለት ነው። እንደ ውለታም አንቆጥረውም፣ እንደ ግዴታም አንቆጥረውም። ያው ካዳመጣችኋቸው ትምህርቶች ትልልቅ የሆኑ ትምህርት እንዳገኛችሁና ለመንፈሳዊታችሁም የሚጠቅም ነው ብዬ አምናለሁ። ይህን ቪዲዮ ከወደዳችሁት ያው እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ደግሞ ቪዲዮ እንዲሁ አስተማሪ በሆኑ ቪዲዮዎች እንገናኛለን። መልካም ጊዜ ይሁንላችሁ። ሰላም ቆዩ።